ሰላም እንዴት አላችሁ ቻናል ተከታታዮች። በዚህ ቪዲዮ ላይ የግሬድ 11 ኢኮኖሚክስ ዩኒት 2 ላይ ያለውን ፓርት 4 ማለት ነው 2.3 ፒውር ሞኖፖሊ ማርኬት የሞኖፖሊ ማርኬት ፒውር ሞኖፖሊ ማርኬትን ገበያን ማለት ነው በዚህ ሜን ቶፒክ ላይ እንመለከታለን ማለት ነው። ከዚህ በፊት ያው የፐርፌክትሊ ኮምፒቲቲቭ ማርኬትን በደንብ በተብራራ መልኩ ባለፉት ፓርቶች ላይ ተመልክተናል። በአጠቃላይ ማርኬት ስትራክቸር ያለውን ሁኔታዎች ተመልክተናል። በዚህኛው ደግሞ የሞኖፖሊ ማርኬትን እንመለከታለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እና ኮመንት በማድረግ የቻናላችን ቤተሰብ ይሁኑ። ቀጥታ ወደ ሌሰኑ እንሄዳለን። Monopoly is the opposite end of the spectrum of market models to perfect competition. Monopoly የምንለው ስሙ ራሱ እንደሚገልጽልን ማለት ነው። ሞኖ ማለት በግሪክ አንድ እንደማለት ነው። አንድ ብቻ የሆነ ስለሆነ ኦፖዚት ኢንድ ኦፍ ስፔክታሪየም በማርኬቲንግ ሞዴል ላይ የፐርፌክት ኮምፒቲሽን ወይም ደግሞ ፍጹም የሆነ ውድድር ላይ ማለት ነው ኦፖዚቱ ወይም ደግሞ ተቃራኒው ነው። ይህም ማለት አንድ አምራች ብቻ ነው ያለው በዚህ የገበያ ስርዓት ላይ ማርኬት ላይ እና ያ የሚቆጣጠረው ሁሉንም ነገር ፕራይሱንም፣ ኳንቲቲውንም፣ ስርጭቱንም ዲስትሪቢዩሽን ሲስተም የሚቆጣጠረው አንድ ስለሆነ በዚህ በማርኬት ሞዴል ስፔክታሪየም ላይ በዚህ የማርኬት ሞዴል መጠነ ሰፊ በሆነ ሁኔታ ላይ ማለት ነው ኦፖዚት ነው ወይም ደግሞ ተቃራኒ ነው የፐርፌክት ኮምፒቲሽን ወይም ደግሞ የፍጹማዊ ውድድር። ምክንያቱም አንድ ብቻ አምራች ስለሆነ ከማንም ጋር ይወዳደርም። ኦልሬዲ እሱ ነው የሚያመርተው፣ እሱ ነው የሚያሰራጨው። የሞኖፖሊ ፊርምስ ሃዝ ኖ ራይቫልስ ራዘር ኢት ኢዝ ዘ ኦንሊ ፊርም ኢትስ ኢን ኢንዱስትሪ። ሞኖፖሊ ፊርም ማለት ነው የሞኖፖሊ ድርጅት ወይም አምራችን ማለት ነው። ኖ ራይቫል ምንም ተወዳዳሪ ራይቫሎች የሉትም ማለት ነው። በራዘር ኦንሊ ፊርም በኢንዱስትሪ ውስጥ ያለ ብቸኛው ድርጅት እሱ ብቻ ነው ማለት ነው። ዴር አር ኖ ክሎዝ ሰብስቲቱት ፎር ደ ጉድስ ኦር ሰርቪስ የሞኖፖሊ ፕሮዲውስ። ሞኖፖሊ የሞኖፖሊ ድርጅቱንም የሚያመርተው ምርት ፕሮዲውስ የሚያደርገውን ጥሬ ዕቃም ሆነ እንዲሁም ደግሞ አገልግሎት ማለት ነው ዴር ኢዝ ኖ ክሎዝ ሰብስቲቱት እሱን የሚጠጋጋ የሚተካው ሌላ ምንም አይነት ጥሬ ዕቃና አገልግሎት የለም። ዴር ኢዝ ኖ ክሎዝ ሰብስቲቱት ሞኖፖሊ ነው። በቃ ለብቻው ነው የሚያመርተው ያንን ምርት ማለት ነው። ለምሳሌ አሁን ሳፋሪኮም መጣ እንጂ ከዚህ በፊት ኢትዮ ቴሌኮም በነበረበት ታይም ኢትዮ ቴሌኮም ለብቻው የቴሌኮም ዘርፉን የሚቆጣጠር ብቸኛው ድርጅትና ሰርቪሱን የሚያቀርብ ብቸኛው ድርጅት ነበር። ለሱም የሚጠጋጋ ምንም አይነት ሰብስቲት የሚያደርግ አምራች ሌላ ድርጅት አልነበረም። በዛ ጊዜም ሞኖፖሊ ነበር። ከዛም በተጨማሪ የኢትዮጵያን ኤሌክትሪክ ሰርቪስ ብንመለከት ኤሌክትሪክ ኃይል አቅርቦትን የሚያቀርበው ዴር ኢዝ ኦንሊ አንድ ብቻ ነው በሞኖፖሊ በመንግስት ድርጅት ውስጥ ያለው የኢትዮጵያን ኤሌክትሪክ ሰርቪስ አገልግሎት ብቻ ነው ማለት ነው የሚያቀርበው። ስለዚህ ሞኖፖሊ ፕሮዲውስ የሚያደርገው ለብቻው የሚያቀርበው ሰርቪስ ያ ዴር ኢዝ ኖ ክሎዝ ሰብስቲቱት እንደ የለው ማለት የሚጠጋጋ ሰብስቲቱት የሚያደርገው የለም። Not only does a monopoly firm have the market to itself, but it need not worry about other firm entering. በሞኖፖሊ ፊርም ላይ ማለት ነው ማርኬቱ ኢትሰልፍ ማለት ነው ኖት ኦንሊ ዳዝ ደ ማርኬት ኢትሰልፍ በማርኬቱ ላይ በድርጅቱ ላይ እሱ ብቻ አይደለም። በዚህም but it need not worry about the other firm entering ሌሎች ድርጅቶች ለመግባት ራሱ ቢያስቡ ማለት ነው ሊጨነቅ አይገባም። ኖት worry about other firms entering ምክንያቱም በዛ ሞኖፖሊ ማርኬት ላይ ማለት ነው ለብቻ የተቆጣጠረው ስለሆነ እና ያንንም ለማምረት በጣም አዳጋች እና ኢንተር ለማድረግ ወደ ገበያው በዛ ጉድ ኤንድ ሰርቪስ ወይም ደግሞ ጥሬ ዕቃና አገልግሎት ለመግባት በጣም ከባድ ስለሆነ በዛ ላይ ኖት ወሪ ሊጨነቅ አይገባም። አዘር ፊርምስ ኢንተሪንግ ሊገቡ ቢችሉ እንኳን ምክንያቱም ኦልሬዲ ማርኬቱ በጣም ከባድ ስለሆነ እና ያን አገልግሎት ለማቅረብ አዳጋች ስለሆነ ማለት ነው። ኢን ደ ኬዝ ኦፍ ሞኖፖሊ ኢንተር ባይ ፖቴንሻል ራይቫል ኢዝ ፕሮሃቢቲቭሊ ዲፊካልት። በዚህም በሞኖፖሊ ኬዝ ላይ ማለት ነው የተለያዩ ፖቴንሻል ራይቫሎች ወይም ደግሞ የተለያዩ ተወዳዳሪዎች ወደ ማርኬቱ ለመግባት ማለት ነው ፕሮሃቢታሊ ዲፊካልት ነው ወይም ደግሞ በጣም ከባድ ነው ማለት ነው። ምክንያቱም እንደምትመለከቱት ኢቨን ሳፋሪኮም ራሱ አሁን ላይ በጣም እየተቸገረ እንደሆነ እና ኪሳራ ላይ ራሱ እንደሆነ በተለያዩ መንገዶች ማለት ነው ያቀርባል። የተለያዩ ፋይናንሻል ሪፖርቶችን ያሳያል። በተለያየ ይህንንም አቅርቦት ጉድ ኤንድ ሰርቪስ በኤሌክትሪሲቲ ከተመለከትነውም ልግባ ብሎ አንድ ቢመጣ ማለት ነው በጣም ከባድ እና ዲፊካልት ነው የሚሆንበት። ሞኖፖሊ ዳዝ ኖት ቴክ ደ ማርኬት ፕራይስ አስ ጊቨን ኢት ዲተርማይን ኢትስ ኦን ፕራይስ።
በሞኖፖሊ ማርኬት ላይ ማለት ነው የማርኬቱን ፕራይስ እንደተሰጠው አይወስድም። ሞኖፖሊ ላይ ማለት ዳዝ ናት ቴክ ዘ ማርኬት ፕራይስ የገበያውን ዋጋ አይደለም የሚወስደው። ኢት ዲተርማይን ኢትስ ኦን ፕራይስ የራሱን ዋጋ ዲተርማይን ያደርጋል ይወስናል እንጂ። ይህ ኦልሬዲ በፐርፌክትሊ ኮምፒቲቲቭ ማርኬት ላይ እንደተመለከት ነው ፕራይስ ቴከር ነው። ማርኬት ፕራይሱን ነው የሚወስደው ማለት ነው በገበያ ላይ ያለው አቅራቢ ድርጅቶች፣ ፊርሞች ማለት ነው። ነገር ግን በሞኖፖሊ ላይ አንድ ራሱ አምራች ብቻ ስለሆነ የፈለገውን እንደፈለገ ዋጋውን ዲተርማይን ያደርጋል ይወስናል እንጂ የገበያ ዋጋ ነው ተብሎ አይቀመጥም። እንደነገርኳችሁ በኤሌክትሪክሲቲ ብንወስድ እንኳን የኤሌክትሪክሲቲ ቢል ዋጋውን የሚወስነው የገቨርንመንት ኮንትሮል ያደረገው የኤሌክትሪክሲቲ ኢትዮጵያን ኤሌክትሪክሲቲ ኢንስቲትዩሽን ነው። በዚህ ላይ ማለት ነው በዚህ ተቋም ላይ ማለት ነው እሱ እንዳሻው እንደምትመለከቱ በዚህ በቅርብ ጊዜያት ራሱ ኢቨን አባይ ራሱ ተገድቦ ውሃ ማለት ነው ተገድቦ እንኳን ማለት ነው የኤሌክትሪክ ቢል እየጨመረ ነው በአብዛኞቹ አካባቢዎች ላይ ማለት ነው። ይህ የሚወሰነው በራሱ ስለሆነ ኢትስ ኦን ፕራይሱን ዋጋውን ዲተርማይን የሚያደርገው የሚወስነው ራሱ ድርጅቱ ስለሆነ ነው በሞኖፖሊ ኮንትሮል ያደረገው ማለት ነው። It selects form its demand curve the price that corresponds to the quantity that the firm has chosen to produce in order to earn the maximum profit possible. በዚህም ዲማንድ ከርቭን ሰሌክት የሚያደርግ ሲሆን ፕራይሱ ማለት ነው ፕራይሱ ከኳንቲቲው ጋር ኮረስፖንድ የሚደረግ ዋጋው ከመጠኑ ጋር ማለት ነው አብሮ የሚሄድ ነው። ይህም ፊርሙ ቹዝ የሚያደርገው ማለት ነው to produce in order to earn maximize profit ፖሲብል የሚቻለውን ትልቅ የሚባለውን ፕሮፊት ትርፍ ማለት ነው ለማግኘት የሚያስችለውን እነዚህ የፕራይስን እና የኳንቲቲውን ኮረስፖንድ በማድረግ ነው ቹዝ የሚያደርገው ወይም ደግሞ የሚመርጠው ወይ ሰሌክት የሚያደርገው። the entry of new firms which eliminate profit in the long run in a competitive market cannot occur in monopoly model. በሞኖፖሊ ሞዴል ላይ ማለት ነው በኮምፒቲቲቭ ማርኬት በፐርፌክትሊ ኮምፒቲቲቭ ማርኬት ላይ የተመለከትናቸው በሎንግ ራን ላይ የሚመጡ አዳዲስ ፊርሞች ኢንተር በሚያደርጉ ሰዓት ማለት ነው የሚመጣው በሎንግ ራን ላይ የሚመጣው ፕሮፊት ኢሊሚኔት የሚደረገው የሚጠፋው ማለት ነው በሞኖፖሊ ላይ ኦከር አያደርግም ወይም ደግሞ አይከሰትም። ካናት ኦከር ኢን ዘ ሞኖፖሊ ሞዴል በሞኖፖሊ ላይ አንድ አምራች ብቻ ስለሆነ ኦከር አያደርግም ማለት ነው። a firm that sets or picks price based on its output decision is called a price setter. አንድ አምራችም አንድ ድርጅትም ማለት ነው ፕራይሱን ወይም ደግሞ የተለያዩ ዋጋዎቹን በሚመርጥ ፒክ በሚያስቀምጥ ሰዓት ማለት ነው ቤዝድ ኦን ዘ አውትፑት ዲሲዥን በምርታማነት ውሳኔ ላይ መሰረት አድርጎ ፕራይሱን በሴት በሚያደርግ ሰዓት ማለት ነው ይህንን ምን እንለዋለን ፕራይስ ሴተር ወይም ደግሞ የዋጋ አስቀማጩ የዋጋ ወሳኝ ተብሎ ይቀመጣል ማለት ነው ፕራይስ ሴተር ይባላል። a firm that acts as a price setter possess monopoly power. አንድ ድርጅት አንድ አምራችም ደግሞ እንደ ፕራይስ ሴተር አክት የሚያደርግ ከሆነ ማለት ነው የሞኖፖሊ ፓወርን ወይም ደግሞ በአንድ አምራችነት ላይ ያለ ኃይል ፓወርን ማለት ነው ፖሰስ አድርጓል ይዟል ወይም ደግሞ ተቆጣጥሯል ማለት ነው። በዚሁ የምንመለከተው ሰብቶፒክ 2.3.1 ሲሆን ዲማንድ ሪቬኑ ኤንድ ኮስት አንደር ሞኖፖሊ በሞኖፖሊ ላይ ያለ የዲማንድ የፍላጎት የሪቬኑ የገቢና የኮስት የወጪን ከርቮች እንዲሁም ደግሞ የተለያዩ በሞኖፖሊ ውስጥ ያሉትን ኮንሰፕቶች በዚህ ሰብቶፒክ ላይ እንመለከታለን ማለት ነው። The demand curve as perceived by a perfectly competitive firm is not the overall market demand curve for that product. የፐርፌክትሊ ኮምፒቲቲቭ ፊርም ላይ የምናገኘው የዲማንድ ከርቭ ፐርሲቭድ የሚደረገው ማለት ነው የዲማንድ ከርቭ በማርኬቱ ዲማንድ ላይ ያለው በፕሮዳክት በጥሬ ዕቃው ላይ ያለ በማርኬት ዲማንድ በአጠቃላይ የገበያ ፍላጎት ላይ መሰረት የሚያደርግ አይደለም። ኖት ነው የሚለው ኖት ኦቨርኦል ዲማንድ ከርቭ ፎር ዳት ፕሮዳክት ለዛ ፕሮዳክት ለዛ ጥሬ ዕቃ መሰረት የሚያደርግ አይደለም በአጠቃላይ የገበያ ፍላጎቱ ማለት ነው። however the firm's demand curve as perceived by a monopoly is the same as the market demand curve. ነገር ግን በሞኖፖሊ ላይ ማለት ነው የድርጅቱ የሚያገኘው ዲማንድ ከርቭ which means the ግራፉ ነው ዲማንድ ከርቭ እና ፐርሲቭድ የሚደረገው በሞኖፖሊ ላይ ማለት ነው ከማርኬት ዲማንድ ከርቭ ጋር ተመሳሳይ ወይም ደግሞ ሴም ነው ማለት ነው። በፊርሙና በማርኬት ዲማንድ ከርቭ ላይ ልዩነት የለም በድርጅቱ ላይና በገበያው ላይ ባለው ላይ ማለት ነው። the reason for the difference is that each perfectly competitive firm perceives the demand for its own
its product in the market that includes many other firms. ይህም ሪዝን ዲፍረንስ ልዩነት ሊመጣባቸው የቻለው በፐርፌክትሊ ኮምፒቴቲቭ በሞኖፖሊ በፐርፌክትሊ ኮምፒቴቲቭ ላይ በእያንዳንዱ ፐርፌክትሊ ኮምፒቴቲቭ ፊርም ላይ ድርጅት ላይ ወይም አምራች ላይ ማለት ነው ፐርሲቭድ የሚደረገው ዲማንድ የሚገኘው ፍላጎት ፍሮም ኢትስ ፕሮዳክት የሚመጣው ማለት ነው ከማርኬት ኢንክሉድ የሚያደርገው ሜኒ አዘር ፊርምስ የተለያዩ ድርጅቶችን አምራቾችን ኢንክሉድ ያደርጋል። እንደተነጋገር ነው ያው በባለፉት ፓርቶች ላይ ፐርፌክትሊ ኮምፒቴቲቭ ማርኬት ላይ በጣም ብዙ የሆኑ አምራቾች ወይም ደግሞ ሜኒ ፊርሞች ወይም ድርጅቶች አሉ። ምክንያቱም ገበያውንም ደግሞ የሚወስነው ፕራይስ ቴከር የገበያውን ዋጋ የሚወስነውም ራሱ ማርኬት ዲማንድ እና ሰፕላይ ፎርስን መሰረት በማድረግ ነው የሚለውን ተነጋግረናል። እና ብዙ አምራች ስላለ ያ የሚመሰረተውም የዲማንድ ከርቭ ለፕሮዳክት ያለውና የማርኬት ዲማንዱ ተመሳሳይ ዲፍረንስ ሊሆን የቻለው በዚህ ምክንያት ነው። ኢን ኢፌክት the demand curve as perceived by a perfectly competitive firm is a tiny slice of the entire market demand curve። በዚህም ተጽዕኖ ምክንያት ማለት ነው የዲማንድ ከርቭ በፐርፌክትሊ ኮምፒቲቲቭ ማርኬት ላይ የሚገኘው ማለት ነው ታይኒ ስላይስ ከኢንታየር ማርኬቱ ወይም ደግሞ ከአጠቃላይ የገበያው የዲማንድ ከርቭ ማለት ነው ጥቂት የምትባል ፐርሰንትን ስላይስን የሚይዝ ነው ማለት ነው። ለዚህም ነው ተመሳሳይ አይደለም ወይም ደግሞ ዲፍረንስ ያላቸው ማለት ነው ማርኬት ዲማንድ ከርቭና እንዲሁም ደግሞ ዲማንድ ከርቭ ኦፍ ደ ፊርም። In contrast, a monopoly perceives demand for its product in a market where the monopolist is the only producer. በአንጻራዊነት ደረጃ ስንመለከተው ደግሞ ሞኖፖሊ ማለት ነው ፐርሲቭ የሚያደርገው ዲማንድ ፎር ኢትስ ፕሮዳክት የሚያገኘው ለፕሮዳክት ለሚያቀርበው ጥሬ ዕቃ የሚያገኘው ዲማንድ ወይም ደግሞ ፍላጎት ማለት ነው ኢን ደ ማርኬት በገበያው ላይ ያለው ዌር ሞኖፖሊ ኢዝ ኦንሊ ፕሮዲውሰር አንድ አምራች ብቻ ስለሆነ ኢት ኢዝ ዘ ሴም አስ ዘ ዲማንድ ከርቭ ኦፍ ዘ ማርኬት ከማርኬቱ ዲማንድ ከርቭ ጋር ተመሳሳይ ነው። በዛ ጋር ስንመለከተው ግን ብዙ አምራች ስላለ የዲማንድ ከርቭ ኦፍ ዘ ፊርም እና ዲማንድ ከርቭ ኦፍ ዘ ማርኬት ኢዝ ዲፍረንስ ሊሆን ችሏል ማለት ነው። በዚህ ደግሞ አንድ አምራች ብቻ ስለሆነ ተመሳሳይ ሊሆን ችሏል። This is figure 2.11 the perceived demand curve በፐርፌክት ኮምፒቲቲቭ እና እንዲሁም ደግሞ በሞኖፖሊስት መካከል ያለውን ዲማንድ ከርቭ የሚያሳይ ሲሆን እንደምትመለከቱት ሆሪዞንታል የሆነ ዲማንድ ከርቭ ነው ያለው በፐርፌክትሊ ኮምፒቲቲቭ ወይም ደግሞ በፐርፌክት ኮምፒቲተር ላይ ማለት ነው። ይህም ኮመን የሆነ ፕራይስን ይዞ የሚሄድ ፕራይሱን ቴከር ነው ብለን አስቀምጠናል። ያለፉትን ፓርቶች ካልተመለከታችሁ በመመልከት በደንብ ሞር መረዳትን ትገበያላችሁ እዚህ ጋር ያለው ምክንያቱም በባለፉት ፓርቶች ላይ ስለ ፐርፌክትሊ ኮምፒቲቲቭ ማርኬት በደንብ ስለተነጋገርን ማለት ነው። እንደዚህ አይነት ሼፕም ሊይዝ የሚችልበት ምክንያት ስላየን በዚህም ፐርፌክትሊ ፕራይስ ቴከር ስለሆነ ሆሪዞንታል የሆነ ሼፕ ይኖረዋል። ነገር ግን የሞኖፖሊስት ማርኬት ግን ማለት ነው ዲክሪዚንግ የሚያደርግ አግድሞሽ ያለው የዲማንድ ከርቭ ፐርሲቭድ ዲማንድ ከርቭ ይኖረዋል ማለት ነው። ይህም ተመሳሳይ የሆነ ፕራይሱ ሲጨምር ኳንቲቲው የሚቀንስበት አይነት ዲማንድ ከርቭ ነው። እንደምትመለከቱ እዚህ ጋር ፕራይሱ ሎ እያለ ማለት ነው ኳንቲቲው በጣም ብዙ ነበረ። እዚህ ጋር ደግሞ ፕራይሱ ሲጨምር ማለት ነው ኳንቲቲው ቀንሶ ማለት ነው ወደ ኪዋን መጥቶ ማለት ነው ለስ ኳንቲቲ ይሆናል። ይህም ትክክለኛ የሆነ የዲማንድ ከርቭን ፐርሲቭ የሚያደርግና ሴም አስ ዊዝ ፐርፌክትሊ ሞኖፖሊ ማርኬት ዲማንዱና እንዲሁም ደግሞ የሞኖፖሊስት ፊርሙ ዲማንዱ ተመሳሳይ እንደሆነ የሚያሳይ ነው። As shown figure 2.11 a monopolist perceives the demand curve that is faced to be the same as the market demand curve which for most goods is downward sloping በምስል 2.11 ላይ እንደሚታየው ማለት ነው የሞኖፖሊስት ፐርሲቭ ያደረገው ዲማንድ ከርቭ ከማርኬት ዲማንድ ጋር ተመሳሳይነት ያለው ሴም አስ ዘ ማርኬት ዲማንድ ከርቭ ተመሳሳይነት ያለው ተመሳሳይ የሆነ ሲሆን ይህም ለሞስት ጉድስ ዳውንዋርድ ስሎፒንግ የሚያደርግ ከርቭ ነው ማለት ነው። ይህም እየቀነሰ የሚሄድ ማለት ነው። ፕራይሱ እየጨመረ ሲሄድ ኳንቲቲው እየቀነሰ ይሄዳል። ይህ ዳውንዋርድ ስሎፒንግ የሆነ ዲማንድ ከርቭ ነው። ይህም ሞስት ኦፍ ጉድስ እንደዚህ አይነት ዲማንድ ከርቭ ነው ያለው። Thus, if the monopolist choose a high level of output, which is QH, it can charge only a relatively low price 1. በግራፉ ላይ እንመለከተው ማለት ነው። ለምሳሌ ፊርሙ ሃይ ኳንቲቲን ፐርሲቭ ቢያደርግ QH ማለት እዚህ ጋር ያለው ፐርሲቭ ቢያደርግ ፕራይሱ ሎው ፕራይሱን ቴክ ማድረግ መቻል አለበት። ይህም ማለት ፕራይስ ዋንን ማለት ነው። እንደምትመለከቱት ሎ ፕራይስ ነው። ነገር ግን ወደ Q1 ኳንቲቲው እያነሰ በሚመጣ ሰዓት ፕራይሱ ይጨምርና ፕራይስ H ይሆናል ኢንክሪዝ ያደርጋል ማለት ነው። የፕራይሱ ኢንክሪዝ ባደረገ መጠኑ እየቀነሰ ኳንቲ እየቀነሰ ይመጣል። ዲማንድ ከርቡ ደግሞ ዲክሪዚንግ ወይም ደግሞ ዳውንዋርድ ስሎፒንግ ይሆናል ማለት ነው።
በዚህም ማለት ነው ኦንሊ ሪላቲቭሊ ሎ ፕራይሱን ቴክ ያደርጋል። ኮንቨርስሊ ደግሞ በአንጻራዊነት ደረጃ ደግሞ ኢፍ ደ ሞኖፖሊስት ቹዝ ኤ ሎ ሌቭል ኦፍ አውትፑት ዊች ኢዝ Q1 ኢት ካን ደን ቻርጅ ኤ ሃይር ፕራይስ ዊች ኢዝ ፒኤች ማለት ነው። ሞኖፖሊስት ደግሞ ሎ ሌቭል ኦፍ አውትፑት ወይም ደግሞ ጥቂት የሆነ የማምረት መጠን ቢኖር ማለት ነው ያው ኦልሬዲ ብዙ ምርታማነት ከሌለ የአንድ አምራች ያለው እሱ ነው። የሚያመርተውም ትንሽ ከሆነ ገበያ ዋጋው ይጨምራል። ምክንያቱም ኦልሬዲ ያለው መጠን ትንሽ ስለሆነ እንደፈለገ መጠኑን ዋጋውን ማለት ነው ጨምሮ ይሸጣል ማለት ነው። ኢት ካን ቻርጅ ሃየር ፕራይስ ትልቅ የሆነ ዋጋን ቻርጅ ያደርጋል ማለት ነው። The challenge for the monopolist is to choose the combination of price and quantity that maximize profit. በዚህም በሞኖፖሊስት ላይ ያለው ትልቅ ቻሌንጅ ወይም ችግር ማለት ነው የፕራይስ እና ኳንቲቲ ኮምቢኔሽን የሆነውን ማክሲማይዝ ፕሮፊት የሚያደርጉበትን ወይም ትልቅ ትርፍ የሚያገኙበትን የዋጋና መጠን ማለት ነው የኳንቲቲ ኮምቢኔሽን ጥምርታን ቹዝ ማድረግ መምረጥ ነው። ምክንያቱም ትክክለኛ ጥሩ የሆነ ፕሮፊት የሚገኝበት ምክንያቱም ዋጋው ተወደደ ተብሎ ደግሞ ሰዎች እንዳይተዉትም እና አነሰ ተብሎ ደግሞ ሰዎች እነሱ ኪሳራ ውስጥ እንዳይገቡ ማለት ነው። የእነዚህን ኮምቢኔሽን ቹዝ ማድረግ ኢት ኢዝ ዘ ቻሌንጅ ፎር ዘ ሞኖፖሊስት ለሞኖፖሊስት ትልቅ ችግር ነው። ዘ ማርጂናል ሪቬኒው ከርቭ ፎር ኤ ሞኖፖሊስት ኦልዌይስ ላይስ ቤንዝ ዘ ማርኬት ዲማንድ ከርቭ። የማርጂናል ሪቬኒው ከርቭም የሞኖፖሊስት ማለት ነው ሁል ጊዜ ላይስ የሚያደርገው የማርኬት ዲማንድ ከርቭ ቤንዝ ነው፣ ከሱ በታች ነው ማለት ነው። ቤንዝ የሚያደርገው ከዛ ማርኬት ዲማንድ ከርቭ በታች ቤንዝ ነው ማለት ነው። በታች ላይ ኢትስ ሾን ኢን ደ ፊገር ላይ ራሱ ተቀምጧል ማለት ነው። አስ ሾን in figure 2.12 the monopolist is marginal revenue and demand have the same vertical intercept ተመሳሳይ የሆነ vertical intercept ያላቸው ሲሆን ማለት ነው as output increase marginal revenue decrease twice as fast as ዲማንድ አውትፑቱ ወይም ደግሞ መጠኑ ማለት ነው አውትፑት ምርቱ ማለት ነው ወደ ገበያ የሚቀርበው ምርት ማለት ነው ኢንክሪዝ በጨመረ ቁጥር ማለት ነው ማርጂናል ሪቬኑ ዲክሪዝ ያደርጋል twice as fast as ዲማንዱ ከሚቀንስበት በሁለት እጥፍ ማለት ነው ዲክሪዝ ያደርጋል ማርጂናል ሪቬኑ። ይህም እንደምትመለከቱት ከርቡ ማለት ነው ዲክሪዝ የሚያደርግ ቨርቲካል ኢንተርሰፕታቸው እዚህ ጋር የሁለቱም ተመሳሳይ የሆነ ሴም አላቸው። ነገር ግን እየጨመረ አውትፑት እየጨመረ ሲሄድ twice as fast as ዲማንድ ከርቭ ማርጂናል ሪቬኑ ይቀንሳል ማለት ነው። ዲማንድ ከርቭ እየቀነሰ ይሄዳል፣ ዳውንዋርድ ስሎፒንግ ነው። ከሱ ግን በሁለት እጥፍ ደግሞ ማርጂናል ሪቬኑ እየቀነሰ ይሄዳል፣ ዲክሪዝ ያደርጋል። to the horizontal intercept of marginal revenue is halfway to the horizontal intercept of demand. በዚህም ማለት ነው የሆሪዞንታል ኢንተርሰፕታቸው ማለት ነው ቨርቲካል ኢንተርሰፕታቸው ተመሳሳይ ነው እንደምትመለከቱት። ነገር ግን ሆሪዞንታል ኢንተርሰፕታቸው ሁለት እጥፍ ነው፣ ሃፍዌይ በግማሽ ማለት ነው which means horizontal intercept halfway to the horizontal intercept of the demand ለዲማንዱ በግማሽ ነው ማለት ነው። ይህ ማለት የዚህ እጥፍ ማለት ነው ዲማንድ ይሆናል። የዲማንድ ደግሞ ሃፍዌይ በግማሽ ማለት ነው ማርጂናል ሪቬኒው ይሆናል። This is because when the market demand curve is conditional, the marginal revenue curve for a monopolist lies beneath the demand curve. ይህ ምክንያቱ የሚሆነው ማለት ነው የማርኬት ዲማንዱ ከርቭ ማለት ነው ኮንዲሽናል የሆነ በሁኔታዎች ላይ የሚመሰረት ስለሆነ ሲሆን ኮንዲሽናል ስለሆነ ሲሆን the marginal revenue ከርቭም ደግሞ የሞኖፖሊስት ማለት ነው ሁል ጊዜ ኦልዌይስ ማለት ነው ቤንዝ ዲማንድ ከርቭ ከዲማንድ ከርቭ በታች ላይ ስለሚያደርግ ስለሚሆኑ በዛ ስለሚያልፍ ነው። The shapes of the total cost curves, average cost curve and marginal cost curve confronting a monopolist are the same as those faced by a perfectly competitive firm. የቶታል ኮስት ከርቭ እንዲሁም ደግሞ የአቬሬጅ ኮስት ከርቭ አቬሬጅ ኮስት ኢት ኢዝ ዘ አቬሬጅ ቫሪያብል ኮስት ኤንድ አቬሬጅ ቶታል አቬሬጅ ፊክስድ ኮስት ሰሚሽን ነው፣ ድምር ውጤት ነው አቬሬጅ ኮስት የምንለው። የአቬሬጅ ኮስት የማርጂናል ኮስት ከርቭ ኮንፍሮንት የሚያደርገው በሞኖፖሊስት ላይ ማለት ነው ከፐርፌክትሊ ኮምፒቲቲቭ ፊርም ጋር ተመሳሳይነት ያለው ሼፕ ነው ያለው ማለት ነው። የሼፓቸው አብዛኛውን ጊዜ የፐርፌክትሊ ኮምፒቲቲቭ ማርኬት ማለት ነው እንዲህ አይነት ዩ አይነት ሼፕ የሚይዝ እንዲህ አይነት የአቬሬጅ ኮስት እና እንዲሁም ደግሞ የማርጂናል ኮስት ከርቮች እንደዚህ አይነት ሼፕ ያላቸው ናቸው ማለት ነው። ይህም ተመሳሳይ ነው የሞኖፖሊስት እና
ሞኖፖሊስት ማርኬት እና የፐርፌክትሊ ኮምፒቲቲቭ ማርኬት የቶታል ኮስት የአቬሬጅ ኮስት እና የማርጂናል ኮስት ከርቫቸው ተመሳሳይ እንደዚህ አይነት ሼፕ ነው ያለው። በዚህም the cost curves total cost average cost and marginal cost have their typical shape as discussed in perfect ኮምፒቲቲቭ ማርኬት። በዚህም ማለት ነው እነዚህ ሼፓቸው ያለው ቅርጽ ማለት ነው በፐርፌክትሊ ኮምፒቲቲቭ ማርኬት ላይ እንደተነጋገረ ነው ዲስከስ እንዳደረገው ታይፒካል ሼፕ ተመሳሳይ የሆነ ሼፕ ነው ያላቸው ማለት ነው። በዚህም የቀደሙትን ቪዲዮዎች እንድትመለከቱ ሪኮመንድ አደርጋችኋለሁ በደንብ ዲቴይል አይዲያዎችን እንዲገባችሁ ማለት ነው። ካልተመለከታችሁ አይታችሁ ከመጣችሁ ግን በደንብ ግልጽ ነው የሚሆንላችሁ። ቶታል ሪቬኑ ባይ ኮንትራስት ኢዝ ዲፍረንት ፍሮም ፐርፌክት ኮምፒቲሽን። ቶታል ሪቬኑ ግን በአንጻራዊነት ስንመለከተው ከፐርፌክት ኮምፒቲሽን ልዩነት ያለው ባይ ኮንትራስት ማለት ነው ኢት ኢዝ ዲፍረንት ወይም ደግሞ የተለየ ነው። ሲንስ የሞኖፖሊስት ፌስስ ኤ ዳውንዋርድ ስሎፒንግ ዲማንድ ከርቭ the only way it can sell more output is by reducing its price። በዚህም የሞኖፖሊስት ማርኬት ማለት ነው ዳውንዋርድ ስሎፒንግ ዲማንድ ከርቭ እስካለው ድረስ ሲንስ ይህንን ፕሮሰስ ካደረገ ድረስ the only way ብዙ አውትፑት የሚሸጥበት ብቸኛው መንገድ the only way ማለት ነው reducing the price ዋጋውን በመቀነስ ነው። reduce ፕራይሱን በመቀነስ ብዙ የሆነ አውትፑት ሊሸጥ ይችላል ማለት ነው። because the monopolist market ያለው ዲማንድ ከርቭ ዳውንዋርድ ስሎፒንግ ስለሆነ ይህ ማለት ፕራይሱ ሲጨምር ኳንቲቲው ሲጨምር ፕራይሱ ይቀንሳል ማለት ነው። ፕራይሱ ሲቀንስ ነው ኳንቲቲው የሚጨምረው ምክንያቱም ዋጋ እየቀነሰ ሲሄድ ብዙ ሰው ይገዛል ማለት ነው። It is assumed that the shape of cost curves confronting a monopolist are the same as those faced by a perfectly competitive firm። በዚህም ማለት ነው የሚገኘው ለኮስት ከርቮች ወይም ደግሞ ለተለያዩ ወጪ ለሚወጡ ከርቮች ቶታል ኮስት ሊሆን ይችላል፣ ማርጂናል ኮስት፣ አቬሬጅ ኮስት ሊሆን ይችላል። ለነዚህ ያለው ሼፕ ቅርጽ ማለት ነው ኮንፍሮንት የሚያደርገው በሞኖፖሊስት ጋር ከፐርፌክትሊ ኮምፒቲቲቭ ፊርም ጋር ከሚያገኘው ጋር ሴም ወይም ደግሞ ተመሳሳይ ነው ማለት ነው። ቢኮዝ ኢት ኢዝ based on the demand, the downward sloping demand curve. Most will have low marginal cost at low level of production, reflecting the fact that firms can take advantage of efficiency opportunity as they begin to grow. ሞስት ዊል ሎ ማርጂናል ኮስት ያላቸው ሲሆን አብዛኞቹ ማለት ነው በሎ ሌቭል ኦፍ ፕሮዳክሽን ላይ ወይም ደግሞ በትንሽ በማምረት ሂደት ላይ ባሉበት ጊዜ ላይ ትንሽ የሆነ ማርጂናል ኮስት ያላቸው ሲሆን ይህም ሪፍሌክት የሚያደርገው ማለት ነው ፋክት ዛት ፊርሙ አድቫንቴጅ ኢፊሸንሲ በሚጀምርበት ወይም ደግሞ ማደግ በሚጀምርበት ቢግን ቱ ግሮ በሚያደርግበት ሰዓት ላይ ማለት ነው የተለያዩ ኢፊሸንሲ ኦፖርቹኒቲዎቹን አድቫንቴጅ ጥቅምን ቴክ ስለሚያደርግ ወይም ደግሞ ስለሚወስድ ነው። ይህንንም የሚያንጸባርቅ ሪፍሌክት የሚያደርግ ነው ማለት ነው። ማርጂናል ኮስት ጌትስ ሃየር አስ አውትፑት ኢንክሪዝ ማርጂናል ኮስት ማለት ነው እየጨመረ ሃየር እየሆነ ይሄዳል። አውትፑት ወይም ደግሞ ምርቱ እየጨመረ ኢንክሪዝ እያደረገ በሄደ ቁጥር በዚህም ማርጂናል ኮስት አት ሎ ሌቭል ላይ ሎ ይሆናል ወይም ደግሞ ትንሽ ይሆናል። ምክንያቱም ብዙ ምርት ሎ ሌቭል ኦፍ ፕሮዳክሽን ስላለ፣ ነገር ግን ምርታማነት በደንብ እየጨመረ ሲሄድ ማርጂናል ኮስቱ ሃየር እየሆነ እየጨመረ ይሄዳል ማለት ነው። having looked at monopolistic cost curve, let us go the equilibrium analysis of monopolists in the short run። ይህንንም ያው ኦልሬዲ የሚገልጸው በቀጣይ ፓርት የምንመለከተውን ፓርት ሲሆን ኦልሬዲ ሞኖፖሊስቲክ ኮስት ከርቭን ከተመለከተን ማለት ነው የኢኩሊብሪየም አናሊሲስ ኦፍ ሞኖፖሊስትን በሾርት ራን ላይ ያለውን እንመለከት ይላል ማለት ነው። ይህንን ደግሞ በቀጣይ እንመለከተዋለን። ለዛሬ የዛሬው ቪዲዮ የዛሬው ሌሰን ይህንን የሚመስል ሲሆን ቪዲዮን እስከ መጨረሻው ድረስ ስለተከታተላችሁት እጅግ አድርጌ አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር እና እንዲሁም ኮመንት በማድረግ የቻናላችን ቤተሰብ ሁኑ። ሰላም ሁኑ። ቸር ቆዩልን።